ይሄንን የወደቀው ሐውልት እዚህ ልክ እንደዚህ ፓተርኖቹ 13 መስኮቶች አሉበት ግራናይት ነው ሳይናይት ሶፎናይት ግራናይት ነው የሚባለው ከብዙ ሚሊዮን አመታትን በቀለጠ እሳተ ገሞራ የሚፈጠር አይነት ድንጋይ ነው እና ከ7 ኪሎ ሜትር ነው የመጣው የተጓጓዘበት ምክንያት ምንም የሚታወቀው ነገር የለም ግን አንድ መላምቶች ጎድራ ይባላል ቦታ 7 ኪሎ ሜትር ነው ምናልባት በዝሆኖችና እንደሞ ጃይንትስ የሚባል ግሪንግሮች ታስባለህ እነዛ እስኪ አንዴ እንግባ ወይ እንትን ማድረግ እንችላለን እሺ አንዴ ፕሊስ አሁን ወደ ትልቁ መካነ መቃብር የአክሱማውያን ግዙፉን መካነ መቃብር ሞዘሌም ተብሎ ነው የሚጠራ ይሄንን በአርኪኦሎጂካል ቁፋሮ ተቆፍሮ ነው የተገኘው በ1965 ዓመተ ምህረት በኔቨል ቺትክና ፕሮፌሰር ዴቪድ ፊሊፕሰን ይባላል እና እዚህ የነበሩ ዕቃዎች በሙሉ ተቆፍሮ ወጥቷል አሁን እንደምታየው ይሄ ግዙፍ መካነ መቃብር የአክሱማውያን ነገስታት የሚቀበርበት የነበረ ነው የቀብር ስነ ስርዓታቸው እንዴት ነው ካልን በዚህ ሳይድ ያሉ ቸምበሮች ፍላሽ ላይ ተብራ ነበር